እናቴ ማርያም አትቀየሚኝም አይደል? ማሌተ ጽጌሽን ጥዬ እጽ ልምልምት ወፍሬ ጠምት ሳልልሽ ከበሮ ሳላመረግድ ወረብ ሳላስረግጥልሽ ስዕልሽን አቅፌ እኔ ማርያም እያልኩ ሳልዘምርልሽ እንደ ቀድሞ መስቀልሽን ይዤ መቅደስሽን ሳላጥንልሽ ታምርሽን ሳልሰማልሽ ቅዳሴሽን ሳላስቀድስልሽ እንደዛ በማደሪያ አትቀየሚኝም አይደል? ባክሽ አልቀየምም በይ እባክሽ። አሁንም ልጄ ነህ በይ እባክሽ። መጨረሻዬን አሳምሪ። ማሌትሽን ከቆሙ ስምሽን ከጠሩ ወገን ደምረኝ። እምዋ ፊትሽን አታዙሪብኝ። ቢደክመኝ ቢያቅተኝ ቢጨላለምብኝ ነው የገባሁበት የኃጢአት ጭቃ ንጹሕ መቅደስሽን ለመርገጥ ቢያሳፍረኝ ነው። ስልሽን ለማየት በደሌ ቢያጎናብኝ ነው። ማር ስምሽን ለመጥራት ሬት ምላሴ ቢጎመዝዘኝ ነው እንጂማ ናፍቀሽኝ መጠጥ ቤት ቁጭ ብዬ እናትነትሽን ናፍቀኛል። ጫት ቤት ሆኜ ስምሽ ያዋባኛል። ዘሙቼ ማሌትሽ ይጠራኛል። እናቴ አትቀየሚኝም አይደል? አሁንም እንደ ሌሎቹ ልጆችሽ ትወጂኛለሽ አይደል? እምዋ አልተጣላሽኝም አይደል? አንደበቷ የጣፈጠ ልቅም ያለች እንዳለላት ደካማ ሆነብኝ ቃል። መንገዷ ሁሉ ያማረ እኮ ነው፣ ውበት እኮ ነው። ብትከተላት እኮ ወስዳ ከህይወት እንጀራ የምታደርስ ማህሌተ ጽጌ ተፈጸመ። አሜን። ማህሌተ ጽጌ ማህሌተ ጽጌ ተፈጸመ ተፈጸመ። ማህሌተ ጽጌ ተፈጸመ። ማህሌተ ጽጌ ተፈጸመ። ማህሌተ ጽጌ የ15 ዓመት ልጅ ናት። መንገድ ሄዳ አታውቅም። ሀገር አታውቅም። ሴት ናት፣ ልጅ ናት። በ15 ዓመቷ ልጅ አዝለሽ ግብፅ ሂጂ። እንዴት ያለ መከራ ነው እናንተ! ወደማታውቀው ሀገር መንገድ ሄዳ የማታውቅ ልጅ፣ የአንድ ልጅ እናት አባት የሌላት ወደማታውቀው ሀገር በምንድን ነው የምትሄደው? መኪና የለም፣ ፈረስ የለም፣ በቅሎ የለም፣ ሰረገላ የለም፣ በአህያ ለዚያውም በእስራኤል የክረምት ወራት በረዶ በበዛበት ሄዳስ ግብፅ የምታርፈው ወማን ቤት ነው? የትም ማረፊያ የሌላት። ለዚህ እኮ ነው ሊቁ እናቴ አንቺን ግብፅ ስትሄጂ ዓለም እንደጠበበሽ ሁሉ የኔ እናት እኔን ይጥበበኝ አላት ሊቁ። እኔን ዓለም ይጥበበኝ አንቺን እንደጠበበሽ ብሎ ያለቀሰላት ለዚህ ነበረ። እንዲህ ብላ ተቸግራ ሄደች። እሺ 700 ኪሎ ሜትርን በእግርሽ ሂጂ። እሺ እማን ቤት ነው የማርፈው? መንገድ ላይ ሴት ነው የማርፈው? የለም። የወለድሽው ልጅ ዓለምን የሚያጠግብ ነው፣ ግን ደግሞ እንጀራ ትለምናለች። የወለድሽው ልጅ ለዓለም ሁሉ የሕይወት ውሃ ነው፣ ውሃ ይጠማታል። በእግሯ ትሄዳለች፣ አውሬ ያስደነግጣታል።
ኢትዮጵያን ደግሞ ዙራ ተንከራታ ግብፅ አርፋ ተመል ደግሞ ነይ ኢየሩሳሌም ሂጂ። እሺ ተመልሳ መጣስ ደግሞ ያንን ለፍታ ያሳደገችው ልጇን ደግሞ ልንሰቅልብሽ ነው ተባለ። አዝላ ግብፅ ድረስ የተንከረተተችለትን ልጇን ፊት ለፊት አይኗ እያየ ክንድ ሙሉ ችንካር ገብቶበት ተመለከተች። በጦር ተወግቶ አየችው፣ ደምቶ አየችው። ይህንን ሁሉ ስቃይ አይኗ እያየ የተቀበለች ነው። ግን ደግሞ በዚያው አይኗ ደግሞ ተነስቶ አየችው፣ አርጓ። ማርያም ሲከፋኝ እኮ አንቺ ነበር። ዓለም ሁሉ ሲጨልምብኝ አንቺ ነበር። ይተውኛል ብዬ ለአፍታ እንኳን የማልጠረጥራቸው በክደት ጦር መንፈሴን አድምተው ጥለውኝ ሲሄዱ አንቺ ነበር። ልቤ በሐዘን ብዛት ውሃ እንደተጠማ መሬት ሲሰነጣጣቅ ሆድ ብሶኝ አንገቴን ጉልበቶቼ መሃል ቀብሬ ስንሰቀሰቅ አንቺ ነበር። እናቴ ማርያም አንቺ ባትኖሪ ምን ይውጠኝ ነበር? አንቺ ባትኖሪ ምን ውስጥ እሸሸግ ነበር? ገና ድሮ ራሴ ላይ ፈርጄ ነፍሴን ለዘላለም እሳት አሳልፌ በሰጠው ስላለሽኝ ግን አለ አንቺም እንደ ሳውላላ ሜዳ ላይ ጥለሽኝ እንደማትሄጂ ስለማውቅ ግን እበረታለሁ። እናቴ እመቤቴ መድኃኒቴ እዚህ ስታለቅሱ ለምን መልስ እንደምትሰጣችሁ እንደምትራራላችሁ ታውቃላችሁ? የመከራ እናት ናት፣ መከራን ታውቃለች። እዚህ ስትነጠፉ ለምን ቶሎ መልስ እንደሚሰጣችሁ ታውቃላችሁ? መተውን ታውቃለች፣ ብቻ መቅረትን ታውቃለች፣ ባዶ መሆንን ታውቃለች። ለዚህ እኮ ነው እዚህ አሁን እናንተ እንዲህ አይደለም ምቀምሳችሁ እኮ ነው። ያልቀመሰ ሰው የለም። እኔ እንኳን ማቃቸው 20-30 ዓመት እዚህ የሚመላለሱ እድሜያቸውን የፈጁም ይኖራሉ። ቀምሰው ነው ወገኔ። ምክንያቱም መከራን ከሚቀበሉ ጋር አብራለች። ትህትና ትጥቋል። በጣም አስደናቂ እናት ነች። በፍጹም የእግዚአብሔር የጸጋው መዝገብ እንደ ድንግል ማርያም የትም አይገኝ። እግዚአብሔር ጸጋን ሁሉ ያኖረባት ቤቱ ማለት ለትልቅ አደራ የታመነች የታጨች እሷ ናት። ጸዋሪተ እግዚአብሔር
ካንቺ በቀር ሌላ ማን ያውቃል ልማዴን? የጠመመው ልቤን የጨለመው ቀኔን እያበራሽልኝ ስንቱን ገደል አለፍኩ እድፌን ሳታይ እየራራሽልኝ። የኔ ኪዳነ ምሕረት አቤት የማዋይሽ የፊደላት ድርድር ቃላት የማይገልጽሽ እናት ነሽ ለሁሉ እንኳን ላመነብሽ። አሳዳጄ ጸንቶ ፈለገ ጥፋቴን በጉልበቱ ታምኖ አወጀብኝ ሞቴን። በፊቱ እንደ ትንኝ ባሪያሽን ቆጥሮኛል። የእናትነትሽ ፍርድ ያስፈልገኛል። አትራቂኝ ስጠራሽ አትለይኝ ማርያም፣ ሁኚ ከኔ ጋራ ረዳት የሌለኝ ባይተዋር የሆንኩኝ ብቸኛ ነኝና